ቆይ መቼ ነው ከዚህ የምትወጡት? እኔና እናትሽ መቼም ቢሆን ከዚህ አንወጣ። ምን እያልክ ነው አባዬ? ወተንስ ምን እናደርግ ነው? ያንቺን ሐዘን ልናይ ነው? እስክትሞቺ አይንሽን ልናይ ነው? እባክህ አባዬ፣ ይሄ ጽንስ ከወርሽ ወጥቶ በአግባቡ ሕክምናሽን መከታተል ካልጀመርሽ ነፃ እንኳን በባል ከዚህ አንወጣ። አባዬ ዝም በል አንተ፣ ጉዳይ ከሷ ጋር ነው። በፈጠረ አባዬ እንደዚህ አትበል። ከዚህ ዛትድ ነው አባዬ። ምን እያረክ ነው? ልጅ እኮ ነኝ። ኤሚ የሞተሽ ነው። እባክሽ አምረን እንደ ቀደሙ ተተሽን እንዳትሄጂ። አልገባኝም። ቆይ ኤሚ ምንድን ነው የሆነችው? የካንሰር ታማሚ ሆናለች። ምን እያልክ ነው? ኤሚ የካንሰር ታማሚ ናት? ካላመንሽን ደግሞ ዶክተሩ እንደማናገር እንችላለን። እሺ እኔ ምን እንዳደርግ ነው የምትፈልገው? ያንቺ ደም በቀላሉ የሚገኝ የደም አይነት እንዳልሆነ ታውቂያለሽ። እንደዚህ ከሆነ እንኳን አትልፋ። እኔ ብፈልግ እንኳን ኤሚ የኔን ደም እሺ ብላ እንኳን አትቀበልም። አምራን እባክሽ መቀለድሽን አቁም። እሺ ቆይ በትክክል ከኔ ምንድን ነው የምትፈልገው? ኤሚ የቦን ማሮ ትራንስፕላንት ያስፈልጋታል። ስለዚህ የናውን ቤተሰቦች የኔን እርዳታ በድጋሚ እየፈለጉ ነው ማለት ነው? አዎ። ይሄ ለአንቺ ጥሩ አጋጣሚ ነው። ምናልባት ያንን እድል አሁን ባጣውስ ነው ማለት በዚህ አጭር ቀናት ውስጥ ለሴት ልጅ አርግዞ እንደመውለድ ትልቅ ጸጋ እንዳለ በዚህ ሳምንት ነው የተረዳሁት። ግን ዶክተሩ ስለዚህ ምንም ያለው ነገር የለም እኮ አይደል? ዶክተሮቹም ሆነ ሌሎቻችሁ እያሳሰባችሁ ያለው ስለያዘኝ ህመም ብቻ ስለሆነ ነው። ለማንኛውም ተስማምቻለሁ በላቸው። እንዴ ኤሚ የእውነትሽን ነው? ንገረኝ እስኪ፣ ከዚህ ውጪ ሌላ ምርጫ አለኝ? እመኚኝ የኔ ትንሽ ልዕልት። በእርግጥ የምትስማማ ከሆነ ዶኖሯም ሳትገኝ አልቀረች። ማለት የምትስማማ ከሆነ እስቲ ማንሽ ለጋሿ? ከኤሚ የደም አይነት ጋር የሚመሳሰል ደም አይነት ያላት ደግሞ ምን ነው አሚ? ያንተና የቤተሰብ ቀንደኛ ጠላት ነች። የቤተሰቡ ጠላት ማናት ነው? አምራ። ምን? አሁን ላይ ብቸኛ የኤሚን ህይወት የምትታደግ አምራን ሆና ተገኝታለችና ይሄ ነገር ደግሞ ናሆምን አስደንግጦታል። አምራን ከነሱ ጋር ምን አይነት ጠላት እንደሆነች ያውቃልና ይሄንን ነገር አምራን እሺ ብላ መቅኔዋን ለኤሚ ትለግሳለች የሚለው ነገር ራሱ ኑሐሚን ላይ ጥያቄ ፈጥሮባታል ማለት ነው። አምራን ደግሞ ኤርሚያስ ይሄንን ነገር ሲነግራት እነሱ አሁን ያንቺ እጅ ላይ ወድቋል፣ አንቺ ብቻ ነሽ የኤሚን ህይወት የምትታደጊ የሚለውን ነገር ሲነግራት አምራን እዛው ጋር ነበር። አምራን ይሄ ነገር ላንቺ ጥሩ አጋጣሚ ነው ብላ ከራሷ ጋር ስታወራ የነበረው ማለት ነው። ያ ማለት አሁን ደግሞ በዚህ ነገር አስፈራርታ ቤተሰቡን ይሄንን ነገር እንዲያደርግላችሁ ከፈለጋችሁ የኤሚን ህይወት እንድታደግላችሁ ከፈለጋችሁ ይሄንን ነገር አድርጉልኝ፣ ወይ ደግሞ ከዚህ በፊት ዝናሽን ስትጠይቃት የነበረውን ባንቺ ስም ያለውን የአክሲዮን ድርሻ ሙሉውን በኔ ስም አድርጊ የሚለውን ነገር ያንን ነገር ልትጠይቃቸውም ትችላለች ማለት ነው። ቤተሰቡ ደግሞ አሁን ላይ ምንም አይነት አማራጭ ያላቸው አይመስልም። ኦ ማይነስ ደም ታይፕ ያላቸው ሰው ተፈልጎ ጠፍቷልና አምራን ከተገኘች ደግሞ ይሄንን ነገር እንዴት ትጠይቂናለሽ? ይሄንን ነገርማ አንሰጥሽም ሂጂ ካሉ እዛ ጋር የኤሚ ህይወት በጣም አሳሳቢ ሆኗል። ዶክተሩ ደግሞ በተደጋጋሚ እየተናገረ ያለው ጊዜ የለንም፣ ኦ ማይነስ ደም ያለው ሰው ቶሎ ተፈልጎ ይገኝና የመቅኔ ንቅለ ተከላ ቶሎ ይደረግለት የሚለውን ነገር እየነገራቸው ነውና አሁን ላይ ቤተሰቡ በአምራን እጅ የወደቁ ይመስላል ማለት ነው። አምራን ደግሞ ይሄ ነገር ለሷ ጥሩ አጋጣሚ ነው። እሷ አሁን ላይ ምንም የመጫወቻ ካርድ የላትምና እንደውም ጎዳና ላይ እየዞረች ነው የምትበላው ነገር እስከሚቸግራት ድረስ። አሁን ደግሞ ይሄንን ነገር እንደ ጥሩ አጋጣሚ ወስዳለችና በእርግጥም የሆነ ነገር ከነሱ ሳትቀበል ይሄንን ነገር በነፃ አታደርግላቸውም ማለት ነው። እዛ ጋር የለይኩንና የዝናሽ እስር ቤት መግባት ራሱ በጣም አስደስቷቸዋል። ባለፈውም ኑሐሚንን ስትላት የነበረው ናሆምም እኔን ለተናገረኝ ነገር መቀጣት አለበት ስትል ነበርና እንደዚህ ቂም ይዛባቸው እነሱ ለማጥፋት የምትፈልግ አምራን ደግሞ በጭራሽ ይሄንን ነገር ልታደርግላቸው አትችልም ማለት ነው። ምናልባትም ይሄንን ነገር ራሱ በገንዘብ ወይ ደግሞ እዛ ጋር እሷ የምትፈልገውን ነገር ሰጥቶ ራሱ ለኤሚ መቅኔዋን እንድትለግዝ ይሄን ራሱ የሚያሳምናት ኤርሚያስ ብቻ ነው እንጂ ምናልባት ሌሎች ሰዎች ራሱ ከዚህ በኋላ ላታወራቸው ትችላለች። ምናልባት ከዚህ በኋላ እነሱ ናቸው አምራንን በድጋሚ እየፈለጉ እሷ ጋር እየተመላለሱ ይሄንን ነገር እንድትለግዝ የሚያደርጓት ማለት ነው።
ኤሚም አሁን ላይ ጽንሱ መቋረጥ አለበት በሚለው በመጨረሻም በዚህ ሀሳብ ተስማምታለች ማለት ነው። እዛ ጋር ለይኩን በተናገራት ነገር ማለት ነው አንቺ ይሄ ጽንስ እንዲቋረጥ ፈቃደኛ ካልሆንሽ ከዚህ እስር ቤት ሁለታችንም መቼም አንወጣም፣ ዘላለማችን እዚህ ነው እንቆዩ የሚለውን ነገር ሲነግራት እዛ ጋር አማራጭ የላትምና ይሄንን ነገር በስተመጨረሻ ተስማምታለች፣ ምንም እንኳን ቢያሳዝናትም ማለት ነው። ሌላው ነገር ደግሞ እሷን አንድ ያሳሰባት ነገር አለ። ምናልባት ይሄ የጸነስኩት ልጅ የመጀመሪያም የመጨረሻም ጽንሴ ቢሆንስ ከዚህም በኋላ ይሄ ጽንስ ከተቋረጠ በኋላ ላይ ድጋሚ ማርገዝ ባልችልስ የሚለው ነገር ትንሽ ያሳሰባት ይመስላል ማለት ነው። ስለዚህ ጉዳይ ደግሞ ከዶክተሩ ጋር ብታወራና ዶክተሩ ጽንሱ እንዴት መቋረጥ እንዳለበት እሷ ላይ ምንም አይነት ጉዳት ሳያደርስ ወደፊት ጸንሳለሁ ወይስ አልጸንስም የሚለው ሀሳብ ሳይፈጠርባት እንደዚህ አይነት ስጋት ሳይፈጠርባት ጽንሱ እንዲቋረጥ ማድረግ ይችላል ማለት ነው። በእርግጥ እሷ አንዳንድ በባህል መድኃኒት የሚቋረጡ ጽንሶች አሉ። እንደዚህ አይነት ነገሮች ደግሞ ድጋሚ ሴቶች እንዳይረግዙ ስለሚያረጋቸው እሷ ይሄንን ነገር ስለምታውቅ ነው አሁን ላይ ጽንሱ ከተቋረጠ ድጋሚ ባላረግዝስ የሚለው ነገር ያሳሰባት ማለት ነው። በእርግጥም ዶክተሩ ለዚህ ትክክለኛውን አሳማኝ ሀሳብ ይነግራታል። አሁን ላይ በጣም የሚያሳስበው የአምራን ነገር ነው ማለት ነው። በእርግጥ ኤሚ ዛጋ አምራንን ትጠላታለች። አምራን ደግሞ ለኤርሚያስ ስትነግር የነበረው ይሄንን ሀሳብ ሄዳችሁ ለኤሚ ብትነግሩ ራሱ ኤሚ በጭራሽ የኔን መቅኔ አትፈልግም የሚለው ነገር ስትናገር ነበርና ኤሚ ዛጋ አምራንን ብትጠላት ራሱ ለቤተሰቦቿ ብላ ይሄንን ነገር እምቢ ላትል ትችላለች ማለት ነው። ደግሞም እምቢ አትልም። አሁን ላይ ብዙ ሰዎች ናሙናቸውን ሰጥተው ከዛ ውስጥ ምንም ከኤሚ ጋር የሚመሳሰል የደም ናሙና ጠፍቷልና በመከራ የተገኘችው የአምራን ደግሞ እዚህ ጋር ይሄንን ነገር አልፈልግም የሷን መቅኔ አልፈልግም ብላ ሌላ ችግር ከፈጠረች ድጋሚ ቤተሰቦቿን ማሳዘን ስለሆነ ያንን ነገር ላትል ትችላለች ማለት ነው። ሌላው ነገር ደግሞ አምራን አሁን ላይ ከኤርሚያስ ትምህርት መውሰድ ያለባት ይመስላል ማለት ነው። ኤርሚያስ አሁን ላይ ተቀይሯል። እንደ በፊቱ ተንኮል ወይ ደግሞ ክፋት ማድረግ የሚለውን ነገር ትቶ ወደ ራሱ ተመልሶ ህይወቱን በሰላም መኖር የሚለውን ነገር መርጧል ማለት ነው። አምራን ደግሞ ይሄ ነገር አስገርሟታል። ምን አይተና ምን ሰምተ ነው ለምንስ ነው እንደዚህ ተቅለስልሰ ጻዲቅ የሚያጫውት እያለችው ነውና ኤርሚያስ ደግሞ ለምን ይሄንን ጸባይ መላበስ እንደፈለገና እዛ ጋር የሚሰራውን ክፋት ለምን መተው እንደፈለገ ለአምራን እየነገራት ነው። ከዚህ በፊትም እሷ ላደረገችው ነገር ነው አሁን ላይ ጎዳና ላይ ወጣ የምትበላው የምታድርበት ተቸግራ ራሱ መንገድ ላይ ስትሄድና ስታድር የምትውለው ማለት ነው። አሁን ደግሞ ከኤርሚያስ ትምህርት መውሰድ ያለባት ይመስላል። እናም ደግሞ በፊት ክፉ ነገሮችን አድርጋ ለዛ ክፉ ስራዎቿ ደግሞ ያገኘችውን ምላሽ እዚሁ ጋር ማስታወስ አለባት ማለት ነው። ግን ደግሞ አሁንም እሷ እያሰበች ያለችው ይሄንን መቅኔሽን ለኤሚ ለግሺ የሚለውን ነገር ደግሞ እንደ ሌላ መጫወቻ ካርድ ወስደዋለችና አምራን ይሄ ነገር ላንቺ ጥሩ አጋጣሚ ነው የሚለውን ነገር እያሰበች ነው። ያ ማለት ደግሞ ሌላ ጨዋታ በዚህኛው ካርድ ልትጫወት ፈልጋለች ከቤተሰቡ ጋር ማለት ነው። ሌላው ነገር ደግሞ የዳግምና የሰንበተው ነገር ነው። አሁን ላይ ሁለቱም እየተስማሙ አይደለም ማለት ነው። እናም ደግሞ ለይኩንና ዝናሽ ጫካ ውስጥ የቀበሩት አስክሬን የማን ነው የሚለው ነገር አሁን ላይ ነገሮች ሁሉ ወደ ሰንበቱ ሊሄዱ ይመስላል ማለት ነው። ይሄ አሁን ዘሪሁን የተባለው ዝናሽ በናሆም በኩል ያስጠራችው ልጅ እዛ ጋር ያለውን ነገር ሲናገር ነበር። እዛ ጋር የነበረው ልጅ አንደኛ ጓደኛውን አስክሬኑን እንዲጠብቅ አዞት እሱ ዝናሽን ሊጠራ ወደ ውስጥ ሲገባ ሲመጣ ደግሞ ልጁ የለም ግን ደግሞ አስክሬኑ እዛ መኪና ውስጥ አለ። ያ ማለት ሰንበቶ እንደተናገረው ከጥቂት ጊዜያቶች በኋላ ወደ ራሱ ተመልሶ ራሱን ሲያቅ ከዛ መኪና ሲወርድ ደግሞ አንድ ሰው ቆሞ እየጠበቀው ነበርና ያን ሰው ገሎ እሱ ከወጣው ሸራ ውስጥ መልሶ ያንን አስክሬን ጠቅልሎ እዛው መኪና ውስጥ አስቀምጦ አምልጧል ማለት ነው። አሁን ላይ ነገሮች ሁሉ እየጠቆሙ ያሉት ያን ሰው ሰንበቶ እንደገደለው ነው ማለት ነው። ሰንበቶ ደግሞ አሁን ላይ ምንም ነገር እየተናገረ አይደለም። እኔ ምንም እማቀው ነገር የለም ስለዚህ ጉዳይ ለይኩንና ዝናሽ ናቸው የሚያውቁት ብሏልና በስተመጨረሻም ይሄ እውነት መውጣቱ አይቀርም ማለት ነው። በእርግጥ ይሄ ዘሪሁን የተባለው ልጅ ጓደኛህ የት አለ የሚለው ነገር ሲጠየቅ እሱ ያሰበው የዛ ምሽት ፈርቶ ስለነበረ እኔ እዚህ ጋር ቆመህ ጠብቅ ብዬ ሳዘው እኔ ወደ ውስጥ ስገባ እሱ ደግሞ ፈርቶ ጠፋ የሚለውን ነገር አስቦ ነበር። ግን ደግሞ አሁን ላይ ሁለቱም ከዝናሽ ጋር የሆነ የተጠራጠሩት ነገር አለ። የቀበራችሁት የጓደኛዬን አስክሬን ነው እንዴ የሚለውን ነገርም ዝናሽን ጠይቋታል ማለት ነው። ዝናሽ
ዝናሽም ይሄ ነገር እንዴት እንደሆነ ግራ ቢገባትም ግን ደግሞ ያን ሰው ሊገል የሚችለው ከሰንበቶ ውጪ ማንም ሰው ሊሆን አይችልም ማለት ነው። ሰንበቶ ከዛ ራሱን ከሳተበት ድኖ ተነስቶ ልጁን ገለው እዛ ውስጥ አስቀምጦ ሄዷል ማለት ነው። ለምን ያንን ነገር ማድረግ እንደፈለገ ራሱ ምናልባት ወደፊት የሚመልስ ይሆናል ማለት ነው። ምናልባትም እኔ ከዚህ ራሴን አውቄ ከተነሳውና ይሄ እዚህ ጋር የሚጠብቀኝ ሰው እኔ መነሳቴን ካወቀ መልሶ ይገለኛል፣ ይጨርሰኛል የሚለውን ነገር አስቦ ይሁን ባይታወቅም ግን ደግሞ ለምን ያን ሰው መግደል እንደፈለገ ለምን ዝም ብሎ ተነስቶ ማምለጥ እንዳልቻለ ምናልባትም ወደፊት ለዚህ ጥያቄ መልስ የሚመልስ ይሆናል ማለት ነው። ይሄ ነገር ደግሞ በእርግጥ ከዳግም ጋር እንደሚያጣላው ግልጽ ነው። ዳግምም የሆነ የተጠራጠረው ነገር አለ። ለዛም ነው እዚህ ጋር አባቱን በዚህ ልክ እየናቀ እየተናደደበት እያወራ ያለው ማለት ነው። የዛ ምሽት የተፈጠረውን ነገር በትክክል ንገረኝ ብሎ እዚህ ጋር የአባቱ መፈታት ሳያስደስተው እዛ እስር ቤት ውስጥ ያሉ የዝናሽና የለይኩን መታሰር በጣም እያሳሰቡ ያለው ማለት ነው። እነዛ ቤተሰቦች በጣም ጥሩ ቤተሰቦች ናቸው። አንተ እንደዚህ አድርጋል፣ ለነሱ መታሰር ምክንያቱ አንተነ የምታውቀው ነገር አለ ብሎ ደጋግሞ ቢጠይቆም ሰንበቶ ደግሞ እያለ ያለው እኔ ከተናገርኩት ነገር ውጪ ሌላ የምጨምረው ነገር የለም። እኔ መኪና ውስጥ ራሴን ስቼ ነበር። ከዛን ከመኪና ውስጥ ራሴን አውቄ ስነሳ ማንም የለም፣ ራሴን ለማዳን አመለጥኩኝ ብሎ ነው እንጂ የተናገረው የሆነ የሚጠብቅ ሰው አለ እዛ ጋር የሆነ ሰው ቆሟል የሚለውን ነገር ሊናገር አልፈለገም ማለት ነው። ፖሊሶች ደግሞ እንዴት በራሳቸው ሲስተም ይሄ ነገር ላይ እንደሚደርሱና እንዴት አድርጎ ሰንበቶን እስር ቤት እንደሚያስገቡት ባይታወቅም ግን ደግሞ የጊዜ ጉዳይ ነው እንጂ ሰንበቶ ወደ እስር ቤት መመለሱ አይቀርም ማለት ነው።